ለምን ይመስላችኋል ብዙ ጊዜ ሀብታሞች የበለጠ ሀብታም እየሆኑ ድሆች ደግሞ ከጊዜ ወደ ጊዜ ኑሮ እየከበዳቸውና እየተቸገሩ የሚመጡት? አስተውላችሁ ከሆነ ብዙ ጊዜ ተመሳሳይ ገቢ ያላቸው ሁለት ሰዎች በተመሳሳይ ደረጃ ላይ የኖሩ አንደኛው ድሃ ይሆናል፣ አንዱ ደግሞ እንዴት እንደሆነ ሳይገባችሁ ሀብት ያካብታል። ታዲያ ይህ እድል ብቻ እንዳይመስላችሁ። ብዙ ምክንያቶች ቢኖሩም አንድን ሰው ድሃ ወይም ሀብታም እንዲሆን ከ70% በላይ የሚወስነው አስተሳሰቡ ነው። እኔም ባለጸጋ ወይም ዌልዚ የሚባሉ ሰዎች በመቀጠል የምነግራችሁን አስተሳሰቦች እንደለወጡ እስከምረዳ ድረስ ዝም ብሎ መስራት ብቻ ሀብታም ሊያደርገኝ እንደሚችል ነበር የማስበው። ስለዚህ በዛሬው ቪዲዮ እነዚህ ድሃ አድርገው ሊያስቀሩን የሚችሉ አስተሳሰቦች ምን እንደሆኑና በምትኩ ሀብትን ለመገንባት አስተሳሰባችንን ወደ መቀየር እንዳለብን በገባኝ ልክ እነግራችኋለሁ። የመጀመሪያው ልንቀይረው የሚገባው አስተሳሰብ ገንዘብን የምንመለከትበትን መንገድ ነው። ፑር ማይንድ ሴት ወይም የድሃ አስተሳሰብ ያላቸው ሰዎች ገንዘብን በጣም ብርቅዬና ለእነሱ የማይቻል አይነት አድርገው ነው የሚያዩት። እናም ሀብት በእድል ወይም መጥፎ ስራን በመስራት ብቻ እንደሚገኝ ነው የሚያስቡት። ሀብታም መሆንን እንደ ስግብግብነት ስለሚመለከቱትም ራሳቸውን ፋይናንሻሊ ከማሳደግ ሲቆጠቡ ይታያሉ። ነገር ግን በተቃራኒው ሪች ማይንድ ሴት ወይም የሀብታም አስተሳሰብ ሲኖራችሁ ገንዘብን የምትመለከቱት እንደ መሳሪያ ነው። ሁሌም ገንዘብን ነፃነትን ልታገኙበትና ኑሯችሁን ልታሻሽሉበት እንደምትችሉት መሳሪያ ነው ማሰብ ያለባችሁ። ገንዘብን እንደ ባዕድ ነገር ከመፍራት ይልቅ አክብሩት። እዚህ ጋር ልብ በሉ፣ አምልኩት ሳይሆን አክብሩት። ማለት በተገቢ ሁኔታ ተጠቀሙበት። ገንዘብን በእድል ሳይሆን ልታገኙት የምትችሉት ልትሰጡት የምትችሉት ዋጋ ያለው ነገር ሲኖራችሁ ነው። ሎተሪ ራሱ ሊደርሳችሁ የሚችለው ከቆረጣችሁት ብቻ ነው። ስለዚህ መስጠት የምትችሉት ነገር ላይ አተኩሩ። ከዛ ገንዘብ በራሱ እሱን ተከትሎ ይመጣል። ሁለተኛው ስለ ወጪና ኢንቨስትመንት የሚኖረን አስተሳሰብ ነው። ፑር ማይንድ ሴት ያላቸው ሰዎች ገንዘብ ሲያገኙ ቀድሞ የሚያጠፉት ጊዜያዊ ደስታ ሊሰጧቸው የሚችሉ ያን ያክል አስፈላጊ ያልሆኑ ነገሮችን በመግዛትና ሌሎች ሰዎች ሲያደርጉ የሚያዩቸውን ተራ ነገሮች ላይ በመዋል ነው። ስለ ቁጠባ የሚያስቡት ምናልባት ከተረፋቸው ነው። ኢንቨስት ማድረግ በገንዘባቸው የሆነ ነገር ሰርተው ሌላ ተጨማሪ ገንዘብ ማምጣት ለእነሱ አደገኛና ሊሞከር የማይቻል ነገር ነው። ነገር ግን በተቃራኒው ሪች ማይንድ ሴት ሲኖራችሁ ገንዘብ ስታገኙ በቅድሚያ ወደ አእምሯችሁ ሊመጣ የሚችለው ገንዘቡን ማጥፋት ሳይሆን ምን ላይ ኢንቨስት አድርጌ ያገኘሁትን ገንዘብ ላሳድግ የሚለው ነው። ኢንቨስት ካደረጋችሁ በኋላ ያ ኢንቨስት ያደረጋችሁበት ነገር በሚያስገኝላችሁ ገንዘብ ነው መግዛት ያለባችሁን ነገር የምትገዙት። ሶስተኛው ኃላፊነትን መውሰድ። ፑር ማይንድ ሴት ወይም የድሃ አስተሳሰብ ያላቸው ሰዎች ኃላፊነትን እንደ አደገኛ ነገር ነው የሚመለከቱት። ሁሌም ባይሳካልኝ ብከስርስ ነገሮች እንዳሰብኳቸው ባይሆንስ እያሉ ራሳቸውን አዲስ ነገር ከመሞከር ይከላከላሉ እና ሁሌም በተመሳሳይ የፋይናንስ ሁኔታ ላይ ይኖራሉ። በተቃራኒው ግን የሀብታም አስተሳሰብ ሲኖራችሁ ኃላፊነት መውሰድን ለመለወጥ እና ለማደግ እንደ መልካም አጋጣሚ ነው የምትመለከቱት። ሁሌም ጥያቄያችሁ ሊሆን የሚችለው ከዚህ ነገር ምን ልማርበት እችላለሁ የሚለው ነው። ውድቀት የነገሮች መጨረሻ እንዳልሆነ ታውቃላችሁ። ነገር ግን እንደ መማሪያ በመቁጠር በቀጣይ የተሻለ ነገር በተሻለ ሁኔታ ለመስራት ትጠቀሙበታላችሁ። አራተኛውና በፑር ማይንድ ሴት እና ሪች ማይንድ ሴት ባላቸው ሰዎች መካከል የሚስተዋለው የአስተሳሰብ ልዩነት ስለ ትምህርትና እድገት ያላቸው አስተሳሰብ ነው። ፑር ማይንድ ሴት ወይም የድሃ አስተሳሰብ ያላቸው ሰዎች ጊዜያቸውን በኢንተርቴንመንት በሐሜትና በአልባሌ ነገሮች ከማባከን ውጪ ስለ መማር የሚያስቡት ነገር የለም። አንዴ መደበኛ ትምህርታቸውን ካጠናቀቁ በኋላ ራሳቸውን ስለማሻሻል አያስቡም። በተቃራኒው ሪች ማይንድ ሴት ወይም የሀብታም አስተሳሰብ ሲኖራችሁ እድሜ ልካችሁን መማር እንዳለባችሁ ታምናላችሁ። ገንዘብና ጊዜያችሁን ኮርስ በመግዛትና መጽሐፍትን በማንበብ ታሳልፋላችሁ። በዚህ ተለዋዋጭ ዓለም ውስጥ ሁሌ እውቀታችሁንና ክህሎታችሁን ስትጨምሩ ገቢያችሁን አብሮ እንደሚጨምር ታውቃላችሁ። አምስተኛው ስለ ሰዎችና አካባቢ የሚኖር አስተሳሰብ ነው። ፑር ማይንድ ሴት ያላቸው ሰዎች በዙሪያቸው አሉታዊ አስተሳሰብ ባላቸው ሰዎች የተከበቡ ናቸው። እነዚህ አሉታዊ አስተሳሰብ ያላቸው ሰዎች ሁሌ ማማረር፣ ሌሎችን መውቀስና ተጠያቂ ማድረግ ስራቸው ስለሆነ በእንደዚህ አይነት አካባቢ የሚኖሩ ሰዎች ለራሳቸው የተገደበና የተሳሳተ እምነት ይኖራቸዋል። ነገር ግን ሪች ማይንድ ሴት ሲኖራችሁ የምትተዋወቋቸው ሰዎች ተነሳሽነት ያላቸው በህይወት የተለያዩ ዘርፎች ስኬታማ የሆኑና አዎንታዊ አስተሳሰብ ያላቸው ሰዎች ናቸው። በዙሪያችሁ ያሉ ሰዎች አስተሳሰባችሁ ላይ ተጽዕኖ ሊያሳድሩ እንደሚችሉ ታውቃላችሁ። ስለዚህ አብሯችሁ የሚሆኑትን ሰዎች በጥንቃቄ ነው የምትመርጡት። በአጠቃላይ እነዚህ ፑር ማይንድ ሴት ወይም የድሃ አስተሳሰብ ያላቸው ሰዎች የሚያስቡት ስለ እጥረት ስለሌላቸው ነገር ፍርሃትና የአጭር ጊዜ ምቾታቸው ብቻ ነው። ነገር ግን ሪች ማይንድ ሴት ወይም የሀብታም አስተሳሰብ ሲኖራችሁ የምታስቡት ስለ መትረፍረፍ ስላላችሁ ነገር፣ ስለ መለወጥና መሻሻል እንዲሁም ስለ ሩቁ ህልማችሁ ነው። እስኪ እናንተ መለወጥ አለብኝ ወይም ለውጫችኋለሁ የምትሉትን አስተሳሰብ ከስር ኮሜንት አርጉልኝ። ቪዲዮ ከተመቻችሁ ላይክ እና ቻናሌን ሰብስክራይብ አርጉ። እስከዚህ ስለተመለከታችሁ አመሰግናለሁ። ቻው።